ሰላም ለእናንተ ቤተሰብ በያላችሁበት እንዴት አላችሁ? እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ ዛሬ ደግሞ በአይነቱ ለየትና አጠር ያለ ግን ብዙዎችን ለመለየት የሚያስቸግራችሁ ትልቅ ቁም ነገር የሚያስይዛችሁ ቪዲዮ ይዤ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ለማየትና ቪዲዮዎችን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ላይክና ሀሳብ አስተያየት ካላችሁ እንዲሰራላችሁ የምትፈልጉት ነገር ካለ አስተያየት መስጫ ወይም ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን እንድትገልጹልን እያሳሰብኩኝ አሁን ወደ ትምህርት ይገባለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ምንድነው ከተባለ አናባቢዎቹ በሎንግ ሳውንድ ሲሆኑ ወይም ረጅም ድምጽ ሲያወጡ እንዴት አድርገን ነው የምናነባቸው? ሾርት እና ሎንግ የምንለው ይኖራል። እነሱ እንዴት አድርገን ነው የምናነባቸው? ድምጻቸው እንዴት ይወጣል የሚሉትን እናያለን። በባለፈው ሾርት የሚሆኑትን ኤ መጣ እንደ አ፣ ኢ መጣ እንደ ኤ፣ አይ መጣ እንደ ኢ፣ ኦ መጦ እንደ ኦ ሾርት ሲሆንም ድምፁ በጣም ያጥርና ኦ ዩ መጦ እንደ እ የሚነበቡበትን አይተን ነበር። ዛሬ ደግሞ ሎንግ ሳውንድ ስንል ደግሞ ምን ማለታችን ነው? ፊደሎቹ እነዚህ አናባቢ ያላቸው መጠው በምን ነው ድምጻቸው እንዴት ነው የሚወጣ ከተባለ ኤቢሲዲ ብለን በምንጠራበት ማለት ነው። ኤቢሲዲ ብለን በምንጠራበት ለምሳሌ ኤ መጣ ኤ ብለን ነው የምናነባት። ኢ መጣ ኢ ብለን ነው የምናነባት። አይ ከመጣች አይ ነው የምንላት። ኦ ከመጣ ኦ ነው የምንለው። ዩ ከመጣ ወይ እንደ ኡ አለዚያ ደግሞ እንደ ዩ እናነባዋለን። እሺ ምን እንለዋለን? ሎንግ ሳውንድ እንለዋለን። ለምሳሌ ከዚህ ላይ ብናይ ን ኤ ም እንላለን ማለት ነው። ይቺ ኢ ደግሞ መጨረሻ ላይ ከመጣችና ወርዱ ላይ ሌላ አናባቢ ካለ ሳይለንት ትሆናለች ወይም ማጂክ ሳውንድ እንላታለን። ስለዚህ ኔም እንላለን ማለት ነው። ኔም እንላለን። ስለዚህ ኤን እንደማናነበብናት እንደ ኤ አነበብናት ማለት ነው። ነገር ግን ከዚህ ላይ አሁን ይቺ ብትጠፋ ይቺ ኢ ብትከላና ይቺ ኢ ባትኖር ምንድን ነበር የምትሆን? ኔም ሳይሆን ናም ነበር የሚሆን። ኤ እንደማን ትነበብ ነበር? እንደ አ ትነበብ ነበር። ሾርት ትሆን ነበር ማለት ነው። ለምን? ከሁለት አናባቢ መካከል ከመጣ አናባቢዎቹ ሾርት ስለሚሆኑ ማለት ነው። ወደ ቀጣይ ብንሄድ ኤ ም ጌም ጌም እንላለን። ስለዚህ ኤ እንደማን ተነበበች? እንደ ኤ ስለምትነበብ ይቺ ግ ምንላት ወይም ጂ ምንላት የገ አምስተኛ ድምጿን ተሆንና ጌም እንላለን ማለት ነው። ኔም ስንል ስም መጠሪያ ስም ነው። ሰው ልጅ፣ ሀገራት፣ እንስሳት ሁሉ የሚጠሩበት ምን አለ ማለት ነው። ስማቸው መጠሪያ ስሙን ኔም እንላለን ማለት ነው። ጌም ስንል ደግሞ ጨዋታ ማለታችን ነው። ጨዋታ ስንል ጌም እንላለን ማለት ነው። ወደ ቀጣይ ስንሄድ ግኤት ጌት ጌት። ስለዚህ ኤ እንደማን ተነበበች? እንደ ኤ ተነበበች። ሎንግ ሳውንድ እንላትና ወይም በአልፋቤቲካሊ ኔሟ ታናብባለች ማለት ነው። ጌት እንላለን። ጌት ስንል ደግሞ የውጨኛ በር፣ ለምሳሌ የቤት በር ከሆነ የቤት በር ከሆነ ዶር ነው የምንለው። ግን የግቢ በር ከሆነ የግቢ ያጥር በር ከሆነ ጌት እንለዋለን። ጌት ስንል ያጥር በር ማለት። አሁን ጌት የሚለው ቃል ሌላ ደግሞ ጂኢቲ ሲሆንም አሁንም ጌት ነው የምንለው። ያ ግን ይለያያል ማለት ነው። ይሄኛው ጂኤቲኢ ጌት ብለን ነው የምናነበው። የአጥር በር ማለታችን ነው። የአጥር በር ስንል ጌት እንላለን ማለት ነው። ድኤት ዴት ዴት እንላለን። ዴት ስንል ኤ እንደማን ነው? እንደ ኤ ነው የተነበበችው። ኢ የሆነች ዴት እንላለን። ዴት ካልን ደግሞ ምንድን ነው? ለምሳሌ የወሮችን 1 2 3 4 5 6 ብለን እስከ 30 የምንቆጥረው 1 2 3 4 5 6 7 8 9 10 ብለን እስከ 30 የምንቆጥረውን የወሩን ቀን ዴት ነው የምንለው። ነገር ግን ሰኞ፣ ማክሰኞ፣ መንዴይ፣ ቲውስዴይ፣ ዌድነስዴይ፣ ተርስዴይ የምንል ከሆነ ግን እሱን ዴይ እንላለን። ይሄኛው ግን 1 2 3 ብለን የወሩን ቀን የምንቆጥረው ዴት እንለዋለን ማለት ነው። ስለዚህ ዴት እንልና ኤን ሳይለንት አድርገን ኤን ሎንግ አድርገን እንደ ኤ እናነባታለን ማለት ነው። ወደ ቀጣይ ስነድ ሲ አለ፣ ኤ አለ፣ ኤን አለ፣ ኢ አለ። ስለዚህ ኤ ከዚህ ላይ አሁን ሎንግ ነው የምትሆን፣ እንደ ኤ ነው የምትነበበው። ኢ ሳይለንት ትሆናለች። ሲ ደግሞ ኤ ስለተከተላት ሃርድ ነው የምትሆን፣ እንደ ከዘር ነው የምትነበበው። ስለዚህ ክኤን ኬን ኬን እንላለን። ካን አይደለም። እሺ ኬን ነው የምንለው። ነገር ግን ይቺ ኢ ከዚህ ላይ ብትጠፋና ባትኖር ኖሮ ካን ነበር የምንለው። ግን ይሄ ግን ኤ ስላለች ኤ ሎንግ ስለምትሆን ኤ ማጂክ ሳውንድ ስለምትሆን ራሷን አጥፍታ ኤን ሎንግ ስለምታረጋት ኬን እንላለን ማለት ነው። ከዘራ ወይም
አባቶቻችን የሚይዙት ለብትርነት የሚጠቀሙት ከዘራ ኬን ብለን እንጠቀማለን። ስዕሉ ላይ እንደምታዩት ማለት ነው። ሜን ሜን እንላለን። ሜን ስንል ደግሞ የፈረስ፣ የበቅሎ፣ የአህያ ጋማ የሚሉትን ወይም አንገታቸው ላይ ያለውን ይህን ረዣዥሙን ፀጉር ምን እንለዋለን? ሜን እንለዋለን ማለት ነው። ጋማ ስንል ሜን ስዕሉ ላይ እንደምታዩት ሜን ብለን እንጠራዋለን። ይህን እዚህ ጋ ሜን እንላለን። ስለዚህ ጋማ ማለታችን ነው። ኤን ግን እንደማን ያነበብናት? እንደ ኤ ያነበብናት ማለት ነው። ቬዝ ኤስ ከኤና ከኤ መካከል ስለመጣችና መጨረሻ ላይ ስለሆነች ከሁለት አናባቢ መካከል ስለመጣች ዝ ትሆናለች፣ ትነዝራለች። ዌስድ ነው የምትሆነው። እሺ ዝ ትሆናለች። ኤ ግን ምንድነው የምትሆን? ከዚህ ላይ ኤ ሳይለንት ስለምትሆን ኤ ሎንግ ነው የምትሆን። እንደ ኤ ነው የምትነበበው። ኤ እንላት። ቬዝ እንላለን ማለት ነው። ቬዝ ማለት የአበባ ማስቀመጫ፣ ውጭ ላይ አበባ የምናስቀምጥበት ከሸክላም ሊሰራ ይችላል፣ ከሆነ ነገር ብቻ ይሰራል። እሱን የአበባ ማስቀመጫ ቬዝ ብለን እንጠራለን። ወይ ቫዝ ግን አይባልም። ቫዝም አይባል፣ ቫዝም አይባል። ቬዝ ነው የምንለው። ኤ ሎንግ ትሆንና ቬዝ እንላለን ማለት ነው። ወደ ቀጣይ ስንሄድ ደግሞ CAS ያለ አሁን እዚህ ላይ እች ምንድነው? ኤስ ከሁለት አናባቢ መካከል ነው የመጣች። ስለዚህ ምን ትሆናለች? ቮይስድ ትሆናለች፣ ተነዝራለች። እሺ ዝ ትሆናለች ማለት ነው። ኬዝ እንላለን። ኬዝ ብለን እናነባለን። ኬዝ ስንል ደግሞ ምን ማለት ነው ከተባለ ለምሳሌ ኢንጂነሪንግ፣ አሁን ለምሳሌ የሆነ ቤት ከመሰራቱ በፊት ወረቀት ላይ ዲዛይኑ ይወጣል። ለምሳሌ ፎቅ ሲሰራ ዲዛይኑ ይወጣል ወረቀት ላይ ማለት ነው። ባለሙያ ወይም በምህንድስና ሙያ ያለው ምን ያደርገዋል? ወረቀት ላይ ንድፉን ያወጣዋል። የቤቱ ንድፍ፣ መስኮቱ ቤት መሆን እንዳለበት፣ ባለ ስንት ፎቅ መሆን እንዳለበት፣ እዛ ሳሎን የት ላይ መሆን እንዳለበት፣ ሽንት ቤት ላይ መሆን እንዳለበት፣ የአልጋ ቤት የት ላይ መቀመጥ እንዳለበት እሱን ዲዛይን ያደርገዋል። መስኮቱ ቤት መቀመጥ እንዳለበት፣ በር ቤት በኩል መሆን እንዳለበት ዲዛይን ያደርገዋል። እሱን ዲዛይን ለማድረግ ምን ያስፈልገናል? መሳሪያዎች አሉ። የእርሳስ አለ፣ የእርሳስ መቅረጫ አለ፣ ማስመሪያ አለ፣ ብዙ ነገሮች አሉ። እነሱን ሰብሰብ አድርገን የምናስቀምጥበት ምን ይባላል? ኬዝ እንለዋለን ማለት ነው። እሱ የምናስቀምጥበትን ኬዝ ብለን እንጠራዋለን ማለት ነው። ወደ ቀጣይ ስንድ፣ ቀጣይ ደግሞ አይ ሎንግ ስትሆን እንደማን ነው የምትነበብ ከተባለ አይ ብለን ነው የምናነባት። ለምሳሌ ከዚህ ላይ ፒ አለች፣ ኤ አይ እና ኢ አለ። ስለዚህ ኢ መጨረሻ ላይ ስለመጣች አይ ምን ትሆናለች? ሎንግ ትሆናለች። ስለዚህ ፕ እንልና ፒን ፕ እንልና አይን ከዚህ ላይ ምንድነው የምንላት? አይ ነው የምንላት። ፕ አ ይ ን። ስለዚህ ፕና አ ከአንድ ላይ ይሆኑና ፓ ይሆናሉ። ፓይን እንላለን ማለት ነው። ፓይን እንላለን። ፓይን። ስለዚህ አይን ምን አደረግናት? ሎንግ አደረግናት ማለት ነው። ል አ ይ ይኸው እችኛዋ አይ ነው የምትሆን። ላይን እንላለን። ላይን ቪአይን ይኸው አይ ነው የምትሆን። አይ እንዳለ አይ ነው የምትሆን። በአልፋቤቲካሊ ነው የምታናብብ። ቫይን እንላለን ማለት ነው። ቫይን፣ ፓይን፣ ላይን፣ ቫይን እንላለን። ስለዚህ አይ ምን ሆነች? ሎንግ ሆነች። ለምን? ኢ መጨረሻ ላይ ስለመጣች እና ከኤ በፊት ተነባቢ፣ ከተነባቢው በፊት አይ፣ ከአይ በፊት ደግሞ ተነባቢ ስላለ ስለዚህ አይ ሎንግ ትሆንና ኤ ግን ምንድነው የምትሆን? እዚህ ላይም ኢ ሳይለንት ነው የምትሆን። ስለዚህ ፓይን እንላለን ማለት ነው። ፓይን ጽድ፣ ያበሻ ጽድ ፓይን። ላይን መስመር፣ ቫይን ወይን ስንል ፓይን፣ ላይን እና ቫይን እንላለን። አይን ሎንግ እናደርጋታለን። ከዚህ በላይ መማር የምትፈልጉ ጀማሪ የሆናችሁ ተማሪዎች ስክሪን ላይ በተቀመጠው ስልክ ደውሉልን፣ ቶሎ ተበቃላችሁ ማለት ነው። ወደ ቀጣይ ብንሄድ ት፣ ያው ቲን ምን እንላታለን? ት። አይን ደግሞ አይ፣ ኤምን ም፣ ኢን ሳይለንት። ስለዚህ ት አይ ይም ታይም እንላለን። ት አ ትና ምን ማድረግ አለባቸው? ከአንድ ላይ ኮላብሬት መሆን አለባቸው። ታይም፣ 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 ሰዓት፣ ታይም። ባይክ፣ ባይክ፣
አይ ነው የምንላት እንዳለ አይ እንላታለን። ባይክ። ስለዚህ ታይም ስንል ሰዓት ነው። ባይክ ማለት ደግሞ ሳይክል ማለታችን ነው። እዚህ አይን ምን አደረግናት? ሎንግ አደረግናት። ኢን ግን ምን አደረግናት? ሳይለንት አደረግናት ማለት ነው። ድአይም ዳይም ድአይም ዳይም። እሺ ምአይክ ማይክ ዳይም ማይክ። ዳይም ስንል ሳንቲም ወይም ኮይን ማለታችን ነው። ለዛም ደግሞ ሴንት ልንለው እንችላለን። ለምሳሌ 5 ሳንቲም 10 ሳንቲም ስንል 5 ሴንት 10 ሴንት እያልን ነው። ስለዚህ ሴንትም ብንለው ዳይምን ብንለው ኮይንም ብንለው ምንድነው ይሄኛው ተመሳሳይ ትርጉም ይሰጠናል ማለት ነው። ግን የሴንስ የተወሰነ ልዩነት በአጠቃቀም ዙሪያ ልዩነት ሊኖራቸው ይችላል። ዳይም፣ ኮይን፣ ሴንት ተመሳሳይ ትርጉም ግን ይኖራቸዋል። ኢንተርቼንጅብሊ መጠቀም እንችላለን። ማይክ ስንል ያው ማይክ በአማርኛው ማይክ ነው፣ ድምጽ ማጉያ ማለት ነው። ድምጽ ማጉያ ስንል ማይክ እንላለን ማለት ነው። ስለዚህ አይሎንግ ስትሆን በእንደዚህ መንገድ እናነባለን ማለት ነው። አይሎንግ ስትሆን በእንደዚህ መንገድ እናነባለን ማለት ነው። ወደ ቀጣይ ስንሄድ ደግሞ ቀጣይ ደግሞ ምንድነው ከተባለ ኦ ሎንግ ሲሆን እንዴት አድርገን እናነባዋለን ነው። አሁን ኦ የሚል ድምጽ ይኖረዋል። ኦ ኖዝ ኖዝ ኖ ነው። ይሄው ኖ ኦ የሚለው ድምጽ ይመጣል ማለት ኖዝ ኖዝ። ኦዝ ሮዝ ሮዝ ኖዝ ሮዝ። ስለዚህ ኦ ምን ሆነ? ኦ ሆነና ኤስ ግን ከሁለት አናባቢ መካከል ነው የመጣች። ያ ማለት ከኦና ከኤ መካከል። ስለዚህ ምን ትሆናለች? ዌይስድ ትሆናለች። ዌይስድ ትሆናለች ማለት ደግሞ ትነዝራለች ማለት ነው። ነዝራለች ካለ ደግሞ እንደሰ ሳይሆን እንደዘ ትነበባለች ማለት። ስለዚህ ኖዝ ሮዝ ስንል ኦ ይሆናል። ኖዝ ስንል አፍንጫ ማለታችን ነው። ሮዝ ስንል ደግሞ አበባ፣ የሮዝ አበባ ሮዝ እንላለን ስንል። ስለዚህ ኦን እንደማን ነው? ኦ ብለን አነበብ ነው። ኢ ግን አሁንም መርሳት የሌለባችሁ ኢ ግን መጨረሻ ላይ ስለመጣችና ሌላ አናባቢ ከወርዱ ውስጥ ኦ የሚለው አናባቢ ስላለ ሳይለንት ትሆናለች ኢ ማለት ነው። ማጂክ ሳውንድ እንላታለን። ሳይለንት ትሆናለች። ወደ ቀጣይ ስነድ ምንድነው? አሁንም ምንድነው? ኦ ነው። እንዴት አድርገን እናነባለን? ኢ በተመሳሳይ ኢ ነው የመጣ። ስለዚህ ሮፕ ሮፕ እንላለን። ሮፕ እንላለን። ስለዚህ ሮፕ ማለት ደግሞ ገመድ ስንል ሮፕ እንላለን ማለት ገመድ ሮፕ። ወደ ቀጣይ ሆፕ 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 እንላለን። ሮፕ ገመድ፣ ሆፕ ስንል ደግሞ ተስፋ ማለት ነው። ለወደፊት መሆን የምንፈልገው ማድረግ የምንሽተው ነገር ሆፕ እንለዋለን። ተስፋ ማለት ነው። ስለዚህ ሆፕ ስንል ተስፋ ማለታችን ነው። አሁን እዚህ ስዕሉ ላይ እንደምታዩት እዚህ ላይ ቁጭ ብላለች። ምን እያለች ነው? ጆርናሊዝም የመሆን ወይም ጋዜጠኛ የመሆን ባላት ሆፕ አላት፣ ተስፋ አላት። ስለዚህ ተስፋ መድረስ የምትፈልገው የት ነው? ጋዜጠኛ ወይም ጆርናሊዝም መሆን ነው የምትፈልገው። ስለዚህ ሆፕ ስንል ተስፋ ማለታችን ነው። ይችኛዋን ስናጠፋት በባለፈ ታስታውሱ ከሆነ ስናይ ሆፕ፣ ይችኛዋን ሆፕ ብለን ነው የምናነባት። አሁን ይቺ ስትከላ ሆፕ እንላታለን፣ ትፈጥናለች። ይሄኛው ሲሆን ግና ሆፕ እንለዋለን። ስለዚህ ያኛው መዝለል ወይም መሮጥ ሲሆን ይሄኛው ደግሞ ሆፕ ስንል ተስፋ ማለታችን ነው። ስለዚህ በትርጉም ይለያያሉ። ለምን? ይቺ ኤ ስትመጣና ስትጠፋ ማለት ነው። ወደ ቀጣይ ስንት ደግሞ ምን አለ? ቮት እንለዋለን። ቮት ምርጫ፣ ድምጽ መስጠት። ኤከሌ ይመራኛል፣ ኤከሌ ሊድ ያደርግልኛል፣ ሀሳቤን ይወክልልኛል፣ ሀሳቤን ያስፈጽምልኛል ብለን የምንፈልገውን ነገር መምረጥ፣ እሱን ቮት እንለዋለን። ምርጫ ማለታችን ነው። ኖት እንላለን። ኖት ማለታችን ደግሞ ይሄኛው ማስታወሻ ማለታችን ነው። ኖት ነው። ይችኛዋ ስትጠፋ ግን ምንድነው? ኖት እንላለን። ስለዚህ ይሄኛው ደግሞ ስትጠፋ ደግሞ ኖት ካለ ይቺ ምንድነች? በዚህ ጊዜ አፍራሽ ነች፣ ኔጋቲቭ ወርድ ነች። አይሆንም፣ አይደረግም፣ ሊሆን አይችልም ስንል ኖት እንላለን። ግን እዚህ ላይ ግን NOTE ከሆነ ግን ኖት ነው የምንለው። ማስታወሻ ማለታችን ነው ማለት ነው። ማስታወሻ እያልን ነው። ወደ ቀጣይና ወደ መጨረሻ ወደ ሆነው ስንድ ዩን ነው። ዩ መጣ፣ እንዴት አድርገን እናነባታለን ነው። አብዛኛው ጊዜ አሁን ይቺ ሎንግ ስትሆን ሁለት ድምጽ ይኖራታል። እንደ ዩ ትነበባለች። ለምሳሌ ከዚህ ላይ ስናይ ጂኡን
እንደ ኡ ነው። ዩ ካሁን ከዚህ ላይ የምትነበበው እንደ ኡ ነው የምትነበበው። ጁን እንላለን። ሞስት ኦፍ ዘ ታይም በአብዛኛው ጊዜ ኤን ሲከተላት ይሆናል ማለት ነው። ጁን። እዚህ ጋር ደግሞ ስነድ ቱን ቱን እንላለን። ጁን ቱን። ቀጣይ ብናይ ምንድነው ዲ ዩ ዩ ኤን ኢ መጥቷል። ዱን ዱን ጁን ቱን ዱን እንላለን ማለት ነው። ስለዚህ ጁን ስንል 12ቶቹ ወራት አንድ ሲሆን ሰኔ ሲሆን ቱን ማለት ደግሞ ቅኝት ማለት ነው። ድምፅ አወጣጥ ቅኝት ማለት ነው። መቃኘት ነው። ዱን ስንል ደግሞ አልተርናቲቭሊ ወይም እንደ አማራጭ ምን የሚል ትርጉም እንሰጠዋለን? የአሸዋ ክምር የሚል ስዕሉ ላይ እንደምታዩት የአሸዋ ክምር የሚል ትርጉም ይሰጠናል። ይህን እንደ አልተርናቲቭ እንደ አማራጭ ነው የምንጠቀምበት። ወደ ቀጣይ ስነድ አሁን እዚህ ላይ እንደ ዩ ነው የምትነበበው። አሁን እዚህ ላይ ደግሞ ዩ እንደማን ነው? እንደ ራሱ እንደ ዩ ነው። እነዚህ ላይ ግን እንደማን ነበር የተነበበ? እንደ ኡ ነበር የተነበበ። እዚህ ላይ ስናነበው ግን እንደ ዩ ነው የምናነበው። ምውል ሚውል ሚውል። ወደዚህ ጋር ስንሄድ ደግሞ ምንድነው? ፊውዝ ኤስ አሁንም ዝ ነው የምትሆነው። ዩ ነው የምንለው። ፊውዝ እንላለን። ሚውል ፊውዝ። ከዛ ኪዩት ዩ ነው የሚሆን። ኪዩት እንላለን እንደ አማራጭ እንጠቀም። ስለዚህ ሚውል ስንል በቅሎ ማለታችን ነው። ፊውዝ ማለት ደግሞ ምንድነው? ይቺ የምትበረዋ ጫፏ ምን እንላታለን? ፊውዝ እንላታለን። ኪዩት ስንል ደግሞ ቆንጆ ማለት ነው። ኪዩት ስንል ቆንጆ ማለት ነው። አሁን እዚህ ላይ ይችን ማለት ነው። ይችን ብንከላት ይሁን ማን ነው ኢን ብናጠፋት ምንድነው የሚሆነው? ኪዩት ሳይሆን ካት ነው የሚሆን። ሆናለች ግን ኢ ስላለች ምንድነው የሚሆነው? ኪዩት እንላለን። የሚያስደስት የደስ ያለው ሚላውን ኪዩት እንላለን ማለት ነው ስዕሉ ላይ እንደምታዩት። ስለዚህ ሎንግ ሲሆኑ በዚህ መንገድ እናነባቸዋለን። ሌላ ድምጽም ይኖራቸዋል። አር ኮንትሮል ይኖራል። እሱን በቀጣይ እሰራላችኋለሁ። ማንበብ መጻፍ የማትችሉም ግን መማር የምትፈልጉም እየቻላችሁ ማሻሻል የምትፈልጉ ካላችሁ ስክሪን ላይ በተቀመጠው ስልክ ደውሉልን። በኢሞ፣ በቴሌግራም፣ በዋትሳፕ ደውሉልን። መማር ትችላላችሁ። ቶሎ ውጤታማ እንድትሆኑ እናደርጋለን። ዛሬ እስከ ሰዓት ስለተከታተላችሁኝ እጅግ አመሰግናለሁ። በሌላ ጊዜ በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።